ሆናለው ሲል የነበረውን እያንዳንዱን ነገር ሆኖ ያሳየ ሰው ነው። ይሄ ሰው ለራሱ ምስክር መሆን የሚችል ሰው። ዛሬ ይዤላችሁ የመጣሁት ታሪክ የታዋቂው የቲክቶከሩ የአዶናይ ታሪክ። አዶናይ ተወልዶ ያደገው በትግራይ በመቀሌ ውስጥ ነው እና አሪፍ የሚባል ኑሮ ነበር ይኖሩ የነበሩት ቤተሰቦቹ። አዶናይ በጣም ከምታስቡት በላይ ስማርት የሆነ ልጅ ነበር ልጅም ሆኖ። ነገር ግን ባላጋጠመው አይነት ሁኔታ ውስጥ ትምህርት ቤት ውስጥ ቡሊ መደረግ ጀመረ። እያንዳንዱ እንቅስቃሴዎቹ ላይ ትምህርት ቤት ውስጥ ጫና ያድርበትና ይገለል ነው። ተማሪዎችም ቡሊ ያደረጉት የነበረው በሱ ይቀኑ ስለነበር ነው። አዶናይ በጣም ነበር ራሱ የሚጠብቀው። በቃ የሀብታም ልጅ የሚባል አይነት ላይፍ ስታይል ነበር የነበረው እና እያንዳንዱን ነገር ጠዋት የተማረበትን ጫማ ከሰዓት ቤት ደርሶ ሲመለስ ይቀይረው ነበር። በዛ ምክንያት ሙሉ የክላሶቹ ተማሪዎች ይቀኑበት ስለነበር ቡሊ ያደረጉት ነበር እና ትምህርትም በዛ ምክንያት ትምህርትም ክላሶችንም መውደቅ ጀመረ በተደጋጋሚ። እንደዛ ሲሆን ትምህርት እያስጠላው መጣ። በቃ ነገሮች ሁሉ እየተደራረቡበት እያስጠላው መጣ ማለት ነው። ነገር ግን አዶናይ በዚህ አይነት ነገር ውስጥ ምን ውስጥ እየገባ መጣ መሰላችሁ? በቃ መጨነቅ ጀመረ። እያንዳንዱ ነገር ያስጠላው ጀመረ ምናምን ነገር። እንደዛ ሲሆን ደግሞ ጭራሽ የትምህርት ውጤቱ እየተበላሸ መጣ። በዚህ ሁኔታ ውስጥ ነበር አዶናይ ተምሮ ልጅነቱ ያለፈው። በጣም በሰዎች በመገፋቱ ምን በመደረጉ ምክንያት ዲፕሬሽን ውስጥ መግባት ጀመረ ጊዜዎች በሄዱ ቁጥር። ነገር ግን 12ኛ ክፍል ከደረሰ በኋላ አዶናይ ወደ ውጪ ትራቨል የሚያደርግበትና ናሳን የሚጎበኝበትን እድል ሁለት ያግኝቶ ነበር። ሁሉንም ከጨረሰ በኋላ ከጓደኞቹ ጋር ሙቭ አድርጎ ወደ አሜሪካ ሄዶ ነበር። አሜሪካም በጣም ብዙ ስትራግሎችን አለፉ። ከጓደኞቹ ጋር ትንሽ በምትባል አፓርታማ ውስጥ ነበር ይኖሩ የነበረው። በዛው መከራ ውስጥም ከጓደኞቹ ጋር አብሮ ጊዜዎችን ማሳለፍ ጀመሩ። በዛ መሃል ግን ሰርቫይቭ ማድረግ ስለነበረባቸው ቆሻሻ ማውጣት፣ ሌሎች ብቻ የተለያዩ ስራዎችን ይሰራ ነበር። አሁን እየነገርኳቸው ያሉት ዛሬ ሰክሰስፉል ስለሆነ አዶናይ ነው። ከዛም ከጓደኞቹ ጋር እዛ አፓርታማ ትንሽ አፓርታማ ውስጥ በሚኖርበት ጊዜ በቃ የተለያዩ ስራዎችን ይሰራል። ቆሻሻ ማውጣት፣ የሰዎችን ቤት መቀባት። ከዛም በኋላ ከዛ ብር እያገኙ ሰርቫይቭ ለማድረግ ይሞክር ነበር። በእነዚህ አይነት ሁኔታም የተወሰነ ያክል ጊዜ ከቆየ በኋላ በአባቱ እርዳታ ወደ ዋሽንግተን ሙቭ የሚያደርግበትና ሌሎች ስራዎችን የተሻሉ ስራዎችን የሚሰራበትን እድል ያገኛል። እዛ ሙቭ ካረገ በኋላ የተለያዩ የመጠጥ ስቶሮች ላይ ምናምን ነገር ስራ መስራት ይጀምራል። ነገር ግን ባጋጠመው የቪዛ ችግር ምክንያት ወደ ካናዳ ሙቭ ለማድረግ ይገደዳል። እስከዛም ጊዜ ድረስ ግን ነገሮችን ይሞክራል። ብዙ ነገሮችን ስትራግል ለማድረግ ይሞክር ነበር። ከዛም በኋላ በቪዛው ምክንያት ግዴታ ወደ ካናዳ ሙቭ ማድረግ ነበረበት። ካናዳ ሄዶ መኖር ይጀምራል። አዶናይም ካናዳ ሲገባ ነገሮች በጣም ነበር ከባድ የሆኑበት። ከምታስቡት በላይ ነገሮች በጣም ውስብስብ አሉ። የሚቆይበት ቦታ አልነበረውም፣ ብር አልነበረውም፣ ስልክ አልነበረውም። ብቻ አንድ ሼልተር ውስጥ ነበር ይኖር የነበረው። በዛም ውስጥ በጣም ብዙ ችግሮችን አየ። በዛ መሀልም ደግሞ የዊድ አዲክትድ ሆነ። ከዛም አዶናይ በእንደዚህ አይነት ሁኔታ ውስጥ ሰርቫይቭ እያደረገ መቆየት ጀመረ። በዊድ አዲክትድ ቢሆንም ነገር ግን አሁንም ድረስ ኮንስትራክሽን ቦታዎች ላይ የተለያዩ ቦታዎች ላይ ስራ መስራቱን አላቆመም ነበር። አዶናይ በእንደዚህ አይነት ሁኔታ ውስጥ ነገሮች እየደከሙት መጡ። ሱሰኛ መሆን ጀመረ። ሁሉም ነገሮች ሲደራረቡበት እየጨለሙበት መጡ። ተስፋ መቁረጥ ጀመረ። ምክንያቱም አስቡት አንድ ሰው በሰው ሀገር ላይ እንደገና በእንደዚህ አይነት ሁሉ ችግሮች ውስጥ ሆኖ መኖር በጣም ከባድ ነበር ለሱ በሰዓቱ። በእንደዛው አይነት ሁኔታ ለሁለት ዓመታት ውስጥ መኖር ጀመረ። ግን አዶናይ በእነዛው ሁለት ዓመታት ውስጥ ሁለት አይነት ኑሮ ነው ሲኖር የነበረው። ለቤተሰቦቹና ለጓደኞቹ በቃ አሪፍ የሆነ ላይፍ እያሳለፈ እንደሆነ በፎቶ ምናምን ይልክላቸው ነበር። ግን አዶናይ በተቃራኒው እየኖረ የነበረው እዛ ሼልተር ውስጥ በጣም ከባድ የሆነ ኑሮ ነበር እያሳለፈ የነበረው። እንደዛም እየኖረ በነበረበት ሰዓት ላይ አሁን ካለንበት ከ3 እና ከ4 ዓመታት በፊት አዶናይ ዝም ብሎ ስልኩን አንስቶ ቲክቶክ ቪዲዮዎችን መፖስት ጀመረ። እዛ ቲክቶክ ቪዲዮ ላይ ትሬንዶችን ነበር የሚሰራው። በቃ ዝም ብሎ ነገሮችን ነበር የሚሰራው። አዶናይ በሰዓቱ በጣም ኦቨርዌት ሆኖ ነበር። ምክንያቱም ዲፕሬሽን ውስጥ ነበር። ምንም ራሱን አይጠብቅም ነበር። በቃ በጣም መወፈር ጀመረ። በዛ መሃል ዝም ብሎ ቲክቶክ ትሬንዶችን የሆኑ ነገሮችን ፖስት ያደርጋል። ወፍር ያለው እንግዲህ as you can see my cheek is getting fatter and fatter። ከዛም እየቆየ ሲመጣ ስላሳለፈው ነገሮች ስለ ብቸኝነቱ ምናምን ነገሮችን ፖስት ማድረግ ይጀምራል። በዛ መሃልም ግን ምን ማረት እንዳለበት ስላሳለፋቸው ስትራግሎች ስላሳለፈው ነገሮች ሰው ማበርታት እንደሚችሉ ማወቅ ስለጀመረ እኛንም ነገሮችን መፖስት ይጀምራል። እኛን ያሳለፋቸው ነገሮች ለሰው መናገር ሲጀምር ሰውም ደግሞ እኔም እኮ በእነዚህ አይነት ሁኔታ ውስጥ አልፌያለሁ፣ እኔም እኮ እንደዚህ አይነት ነገሮችን አጋጥሞኛል እያለ ትክክለኛ ከሰው ጋር አሪፍ የሆነ ቦንድ መኖር ጀመረ። ያ ደግሞ ለአዶናይ በጣም ጠቀመ። ምክንያቱም ሰው ያሳለፈውን ሪል ነገር ስታወጡለት ሚዲያ ላይ በጣም ነው ደስ የሚለው። ስለዚህ ያ ለአዶናይ አካውንቱ እንዲያድግ ወይም ደግሞ ብዙ ኦዲየንስ እንዲያገኝ አደረገ። በዛ መሀልም አዶናይ ከአንድ ፎሎወር 100,000 ከ100,000 1 ሚሊዮን ፎሎወሮች ገባ። አዶናይ ይሁን እንጂ 1 ሚሊዮን ፎሎወር ቢኖረው ምንም እሱ ላይፍ ላይ ያመጣለት ለውጥ አልነበረም፣ ወይም ደግሞ ምንም ገቢ ያስገኘለት አልነበረም። ፎሎወሮች ብቻ ነበሩ የነበሩት። ላይፉ አልተቀየረም። እሱ ጋር ምንም ያመጣው ለውጥ አልነበረም። እንደምታውቁትም ሰው ከመሬት ተነስቶ መጥፎ ኮሜንቶች ይጽፍላቸዋል፣ መጥፎ ነገሮች ኮሜንት ይደረጋል። ያንን ደግሞ አዶናይ ባየበት ሰዓት ላይ ውስጡ መረበሽ ይጀምራል፣ ወይም ደግሞ በቃ እየከፋው ይመጣል። ምክንያቱም
ማናችንም ብንሆን ሄት ኮሜንት እንዲኖርብን አንፈልግም። ነገር ግን ወደዳችሁም ጠላችሁም ምንም ሰራችሁ ምንም ሄት ኮሜንት መኖር አይቀርም። ለምን ምንም አትሰሩ፣ መንፈሳዊ ነገር ብትሰሩ ሄት ኮሜንት ይኖራል። ሞቲቬሽናል ነገር ብትሰሩ ሄት ኮሜንት ይኖራል። የሚያስቅ ነገር ብትሰሩ ሄት ኮሜንት ይኖራል። ፊልም ብትሰሩ ሄት ኮሜንት ይኖራል። ስለዚህ እናንተ ማድረግ ያለባችሁ ምንድነው? የሚጠቅማችሁን ማስገባት፣ የማይጠቅማችሁን ደግሞ ውጪ ማስቀረት ነው ያለባችሁ። አዶናይም በሰዓቱ በጣም ብዙ ሄት ኮሜንቶች ይደርሱት ነበር። ብዙ ጊዜ ሞቲቬሽን ማድረግ ጀመረ፣ በቃ ራሱን መጠበቅም ጀመረ፣ ስፖርትም ጀመረ፣ ብዙ ነገሮችን መስራት ጀመረ። ከዛ መሃል ግን የሆነ ጊዜ ላይ አንድ ነገር አጋጠመው። አዶናይ አካውንቴ ላይ ምንም ብር የለም፣ ወደ ውጪ ልወጣ ነው፣ ወደ ጎዳና ልወጣ ነው ብሎ አንድ የመጨረሻ ቪዲዮን ፖስት አደረገ። ያንን ቪዲዮ ፖስት ባደረገበትም ሰዓት ኤቭሪዋን አዶናይን ለመርዳት በጣም ፈቃደኛ ነበር። ነገር ግን አዶናይ እንዲረዱት ሳይሆን የፈለገው እሱ ለራሱ ሰርቶት የነበረው ፕላትፎርም ላይ እንዲመዘገቡና በዛ መልኩ እንዲጠቀም ነበር የፈለገው። ምክንያቱም አዶናይ ፋሚሊዎቹ አቅም ያላቸው ቤተሰቦች ናቸው ያሉት፣ ጓደኞች አሉት። ስለዚህ እነሱን መጠየቅ እየቻለ ሰውን የጠየቀው እርዳታ ስለፈለገ ሳይሆን ሰውን ወደዛ መንገድ ማምጣት ስለፈለገ ነበር። ያለሱ ትልቅ ተርኒንግ ፖይንት ነበር። አዶናይም ከዛ በኋላ እያንዳንዱ ነገር ትግሉ ከራሱ ጋር እንደሆነ ገባው። ምንም ቢያደርግ ምንም ማሸነፍ ያለበት መጀመሪያ ራሱን እንደሆነ አወቀ። ስለዚህ በእያንዳንዱ እንቅስቃሴዎቹ ከሰው ጋር ሳይሆን ይፎካከር የነበረው ከራሱ ጋር ነበር የሚፎካከር የነበረው። እያንዳንዷን አደርጋታለሁ፣ እሆናታለሁ፣ ይሳካልኛል ብሎ ያሰባቸውን ነገሮች ማሳካት ጀመረ። ከምታስቡት በላይ ይመኝ የነበረው ያወራት የነበረው እንዳለ የአፉን ፍሬ መብላት ጀመረ። አዶናይም ከዛ በኋላ ወደ ኢትዮጵያ መጣ። ኢትዮጵያ ከመጣ በኋላ በፊት ይታወቅ ነበር፣ ነገር ግን በጣም ትልቅ ኢንፍሉዌንስ ማድረግ የጀመረው ኢትዮጵያ ከመጣ ነበር። ኢትዮጵያም እንደመጣ የመጀመሪያ ፖድካስቶቹ ላይ ምናምን ሲቀርብ አዶናይ የተናገረው ምንድነው? ሰው ያው እንደምታስቡት አይደለም፣ እንዴት አገኘው የሰውን አድናቆት እንዴት አገኘው ሲባል ወቸጉር ላይ ቀርቦ ያለው የነበረው ምንድነው? ሰው እንደምታስቡት አይደለም፣ ያው ያውቃቸዋል፣ ግን እናንተን ምቾት ላለመንሳት ይሁን ብዙም አይረብሻችሁም፣ እየመጣ ምናምን አድናቂ ነኝ ምናምን ብሎ አያስጨንቃችሁም ብሎ ነበር። ነገር ግን ያችን ከተናገረ ከትንሽ ጊዜ በኋላ አዶናይ ከምታስቡት በላይ በጣም ትልቅ ኢንፍሉዌንስ ኖሮ በጣም ትልቅ ኦዲየንስ ኖረው፣ ያ ነገር ደግሞ ምን አደረገው? መንገድ ላይ እንኳን አዶናይ ሰው ሲያየው በጣም ትልቅ ክራውድ ነበር የሚሰበሰበው። አዶናይ ያለበት በተባለበት ቦታ ኤቭሪዋን ነበር ግርግር የሚፈጥረው። ያለሱ በጣም ትልቅ ሰክሰስ ነበር። አዶናይም በዛው ስቴፕ አላቆመም ነበር። በየቀኑ ዴይሊ ቪዲዮዎችን መፖሰት ጀመረ። በጣም አሁን ኤቭሪዋን አብዛኛው ሰው ቲክቶክ ላይ ዴይሊ 5 ቪዲዮ መፖሰት 10 ቪዲዮ መፖሰት እያለ መስራት የጀመረው አዶናይ ነው። በፊት በቋሚነት ብዙ ቪዲዮዎችን በቀን ያመርት ነበር። የራሱ የሆነ ካሜራማን ቀጥሮ በቀን ውስጥ ብዙ ቪዲዮዎችን ፖስት ያደርጋል። በዛ ውስጥም ሞር ለሰው ጋር ኮኔክሽን እንዲኖረውና ሰው አዶናይ ምን ፖሰተ ብሎ በየቀኑ ቼክ እንዲያደርገው አደረገው። አዶናይም ከዛ በኋላ የቲክቶክ ክሬቲቭ አዋርድ የዓመቱንም አሸነፈ። በዛ አዋርድ ፕሮግራም ላይም 4 አዋርዶችን በአንድ ላይ አሸነፈ። አዶናይ ይህንን ማሳካት የቻለው ኢትዮጵያ በመጣ በጣም ባጭር ጊዜ ውስጥ ነበር። ስለዚህ ለሱ የስኬቱ የመጣው በመልፋቱ ነው፣ በመጣሩ ነው። እያንዳንዷን ነገር ያላትን ነገር ያደረገው ከእግዚአብሔር ቀጥሎ እሱ በመጣሩ ነው እና አዶናይም በእያንዳንዱ ስትራግል ውስጥ ራሱን ሻይን እንዲያደርግ አደረገው። እነኛ ስትራግሎች ወደኋላ ቢያስቀሩት ኖሮ ዛሬ ላይ ይሄ 5 ሚሊዮን ፎሎወር ያለውን አዶናይን አናገኘው ነበር። ስለዚህ ከዚህ ታሪክና ከአዶናይ ታሪክ የምንማረው ምንድነው? ከለፋችሁ ከጣራችሁ ራሳችሁን ማሸነፍ ከቻላችሁ ብዙ ነገሮችን መስራት ትችላላችሁ። ግን አዶናይም ደግሞ በጣም ለፍቷል፣ በጣም ጥሩ ግሯል። በጣም አጭር ጊዜ ብትሆንም ነገር ግን ብዙ ነገሮችን ረጅም ጊዜ የቆዩ ሰዎች ማሳካት የማይችሉትን ነገር በጣም በአጭር ጊዜ ውስጥ አሳክቷል። ስለዚህ አዶናይ ይመች። እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ይህን ቪዲዮ ላይክ፣ ሰብስክራይብ አድርጉት። ቀጣይ ስለማን እንዲሰራላችሁ እንደምትፈልጉ ኮሜንት አድርጉልኝ። ወዳችኋለሁ።